ሰላም ክቡራትና ክቡራን እንደምን አላችሁ? ይህ አሳዋቂ ሚዲያ ነው። ፊልድ ማርሻል ብርሃኑ ጁላ ባንዳዎች ተነስተውብናል ስለማለታቸው፣ በሰይፉ ሾው ላይ የቀረበው ፕሮግራም ጥያቄ ስለማስነሳቱ፣ የአንዱዓለም አራጌ ወደ ፖለቲካው መመለስ፣ በአማራ ክልል የተጧጧፈ ጦርነት ስለመኖሩ፣ ጎጃም ውስጥ የታገቱት የብልጽግና ባለስልጣን ስለመለቀቃቸውና በትግራይ ክልል የተከሰተው የኮሌራ ወረርሽኝን በተመለከተ ዝርዝር መረጃ ወደ እናንተ እናደርሳለን። ወቅታዊ ፈጣንና ታማኒ መረጃ እንዲደርሳችሁ ከአሳዋቂ ሚዲያ ጋር ይወዳጁ እያልን ወደ መረጃው እናልፋለን። ታዋቂው ፖለቲከኛ አንዱዓለም አራጌ ወደ ፖለቲካው ተመልሰዋል። ኢትዮጵያንም ሁሌም የጸነሰች ነገር ግን የማትወልድ ሀገር ናትም ብለዋል። አምባገነኖች እና ጎረምሶች ሳይቀጡ በሚመሯት ሀገር ውስጥ ኢትዮጵያዊነት ከተረት ያነሰና የቀለለ መሆኑን ገልጸዋል። ትውልድ ላይ ስላለመሰራቱና የሰውነት ጉዞ ተጀምሯል ሲሉ አዲስ የፖለቲካ ፓርቲ በማቋቋም ሂደት ውስጥ መሆናቸውን ተናግረዋል። ቅድሚያ ለሀገር ከሚሰጥ የፖለቲካ አካሄድ ወደ ግለሰቦች ፍላጎት የወረደው የሀገሪቱ ፖለቲካ ከጊዜ ወደ ጊዜ አስፈሪ መሆኑን ጠቁመዋል። ስለ ሰንደቅ ዓላማ ንግግር ያደረጉት አቶ አንዱዓለም የኢትዮጵያን ሰንደቅ ዓላማ ይዞ መገኘት ለድብደባ የሚዳርግ መሆኑን ተናግረዋል። ኢትዮጵያዊነትን ለመቅበር ተደጋጋሚ ሙከራ ቢያደርጉም ኢትዮጵያዊነት ከትቢያ የሚነሳና ሊጠፋ የማይችል መሆኑን ገልጸዋል። በአዲስ የፖለቲካ አስተሳሰብ በሰላማዊ መንገድ ስልጣንን ለህዝብ ለማድረግ እንደሚሰሩ የተናገሩት ፖለቲከኛው ኢትዮጵያ ከምትገኝበት አጣብቂኝ ማውጣት አስፈላጊ መሆኑን አጽንኦት ሰጥተው ተናግረዋል። ህዝብም የአምባገነን አርጩም የሚያርፍበት በመሆኑ ይህን መታገል እንደሚያስፈልግ ተናግረዋል። ወደ ሌላ ጥንቅራችን ስናልፍ በአማራ ክልል መጠነ ሰፊ ጦርነቶች እየተካሄዱ ስለመሆኑ በመነገር ላይ ሲሆን በተለይም በጎጃም፣ በወሎ፣ በጎንደርና ሸዋ ውስጥ መጠነ ሰፊ ጦርነቶች በመከናወን ላይ እንደሚገኙ ለማወቅ ተችሏል። ከጥቂት ጊዜያት በፊት የብልጽግና ከፍተኛ የጦር መኮንኖች ፋኖን የማጽዳት ስራ ብቻ ይቀራል ሲሉ እንዳልነበር ዛሬ ላይ የሚወጡ ተንቀሳቃሽ ምስሎች የሚያሳዩት በአማራ ክልል የብልጽግናው ሰራዊት ሙትና ቁስለኛ ስለመሆኑ ነው። ከጥቂት ቀናት በፊት ለበርካታ የኦሮሞ ተወላጅ የጦር መኮንኖች ወታደራዊ ሹመት የተሰጠ ቢሆንም ብልጽግና በአማራ ክልል እንዲሳካ የሚፈልገው ውጤት ሊገኝ ባለመቻሉ 4 ኪሎ እየታመሰ እንደሚገኝ ማወቅ ተችሏል። ስለሆነም የ4 ኪሎ መንግስት በጉዳዩ ላይ ለመነጋገር አስቸኳይ ስብሰባ ስለመጥራቱ ከውስጥ ያገኘነው መረጃ ይጠቁማል። ወደ ሌላ ጥንቅራችን ስናልፍ በአማራ ክልል ሰሜን ጎጃም ዞን የዞኑ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አደረጃጀት ዘርፍ ምክትል ኃላፊ ታከለ ሙልጌታ የዞኑ አስተዳደር ጽንፈኛ ካላቸው ኃይሎች እገታ መለቀቃቸውን አረጋግጧል። ለ5 ቀናት ታግተው የቆዩት የአደረጃጀት ዘርፍ ኃላፊው በምን ሁኔታ እንደተለቀቁ ግልጽ ባይሆንም ኃላፊው እንዲለቀቁ በአጋቾች በኩል ከፍተኛ ገንዘብ ተጠይቆባቸው እንደነበር ማወቅ ተችሏል። ሆኖም የወረዳ አስተዳደሩ የአጋቾቹን ትክክለኛ ማንነት፣ አጋቾቹ አመራሩን ያገቱበትን ምክንያትና የጸጥታ መዋቅሩ በምን መልኩ ታጋቾቹን እንዳስለቀቀ አላብራራም። ትግራይ ውስጥ በ6 ወረዳዎች ኮሌራ ወረርሽኝ ተከስቷል። ከመስከረም 8 ወዲህ ብቻ ከ300 በላይ ሰዎች በኮሌራ በሽታ መያዛቸው እንደታወቀ የአውሮፓ ህብረት የሲቪሎች ጥበቃና የሰብአዊ እርዳታ ስራዎች መምሪያ አስታውቋል። በበሽታው የተያዙ ሰዎች የተመዘገቡባቸው ወረዳዎች ሰለዋ፣ ሳምረ፣ ሴምቲ፣ አዲያቦ፣ ማዕከል አዲያቦ፣ አዲዳዕሮ እና ዛና ናቸው ተብሏል። በክልሉ በተከሰተው የኮሌራ በሽታ ህይወታቸው የሚያልፉ ታማሚዎች ምጣኔ 3.1 በመቶ መሆኑንና ይህም ምጣኔ በዓለም አቀፍ ደረጃ አጣዳፊ ተብሎ ከሚታወቀው ምጣኔ ያለፈ እንደሆነ ተገልጧል። የኮሌራ በሽታው መነሻ የወርቅ ማዕድን ቁፋሮ የሚካሄድባቸው አካባቢዎች ናቸው ተብሏል። አማራና የቤንሻንጉል ጉሙዝን ጨምሮ በሌሎች ክልሎችም ኮሌራ እንደገና ማገርሸቱ ተነግሯል ሲል የዘገበው ዋዜማ ሚዲያ ነው። በአወዛጋቢ ንግግራቸው የሚታወቁት ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ ጠላት እንደ ድሮ በራሱ መምጣት ትቶ ባንዳ እያደራጀ ሚዲያ እየሰጠ ገንዘብ እያከፋፈለ ሀገራችንን ለማዳከም እየሰራ ነው ማለታቸው ተሰምቷል። ኢትዮጵያ የተፈጥሮ ሀብቷን እንዳትጠቀምና እንዳትወጣ እንዳትገባ የሚያደርግ ጠላት አላት ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የተናገሩ ሲሆን እርሳቸው የሚመሩት ጦር ለበርካቶች ሞትና ተጠያቂ መሆኑን የረሱት ይመስላል። ይሄ ጠላት እንደ ድሮ በራሱ መምጣት ትቶ ባንዳ እየፈለገ እያደራጀ እያስታጠቀ ሚዲያ እየሰጠ ገንዘብ እያከፋፈለ ሀገሪቷን ለማዳከም እየሰራ መሆኑን ጠቁመዋል። ጠቅላይ ኤታማዦር ሹሙ በሁርሶ ወታደራዊ ማሰልጠኛ ማዕከል የተመረቁ መኮንኖች ሀገራችሁን እንድታሻግሩ የተመለመላችሁ፣ የተመረጣችሁ፣ የሰለጠናችሁ የዘመኑ አርበኞች ናችሁ በማለት የብልጽግና ዙፋን ለማስጠበቅ በሚደረገው ጦርነት ለመስዋዕትነት መቅረባቸውን ሳይነግሯቸው አልፈዋል።
ኢትዮጵያ ብዙ ባንዳ ሳይሆን ብዙ አርበኛ ስላላት ህልውናዋን አስጠብቃለች ያሉት ፊልድ ማርሻሉ አሁንም ቢሆን ጠላት ኢትዮጵያን ለማዳከም የውስጥ ድክመቶችን፣ የውስጥ ደህንነቶችን፣ የውስጥ ልዩነቶችን እንደ ነዳጅ በመጠቀም እየሰራ ነው ሲሉም ተደምጠዋል። ተመራቂ መኮንኖች ባንዳ እየላከ ያለውን ታሪካዊ ጠላት እንዲዋጉና እንዲያሸንፉት ፊልድ ማርሻል በንግግራቸው ቢያሳስቡም ባንዳውን አደራጅቶ ማን እንደሚልከው ከመናገር ተቆጥበዋል። ኢትዮጵያ ህልውናዋን ያስጠበቀችው ብዙ ባንዳ ሳይሆን ብዙ አርበኛ ስላላት ነው ያሉት ምርኮኛው ብርሃኑ ጁላ አርበኛው ማን እንደሆነም ሳይናገሩ ቀርተዋል። እሳቸው የሚመሩት ኃይል በአማራና በኦሮሚያ ገብቶ ስለማለቁ ምንም የማይናገሩት ምርኮኛው ብርሃኑ ጁላ አሰብን መነሻ በማድረግ ከኤርትራ ጋር ጦርነት ለመክፈት ዝግጅት ላይ መሆናቸውን ለማወቅ ተችሏል። በኢቢኤስ ቴሌቪዥን የሚቀርቡ አንዳንድ ዝግጅቶች ጥያቄ ማስነሳታቸውን ቀጥለዋል። ቀናቶች በፊት በሰይፉ ሾው ላይ የኢትዮጵያ ብሔራዊ ቡድን ግብ ጠባቂ አቡበከር ኑርሃን እና ድምፃዊት ዊሃን እንግዶቹ አድርጓል። በዚህ ዝግጅት ላይ የቀረቡ ጥያቄዎችም ሆኑ አጠቃላይ ዝግጅቱ ልክ አለመሆኑን በርካቶች በመናገር ላይ ሲሆኑ እንግዶቹ እንዲወዳጁ በርካታ ሙከራዎች ተደርጓል። የእንግዶቹ ፍላጎት ስለመሆኑ መረጃ ማግኘት ባይቻልም በሰይፉ ፋንታሁን በኩል ግን ፍላጎት እንዳለው በሚያሳይ መልኩ ጥያቄዎቹ በዚህ ዙሪያ እንዲያተኩሩ አድርጓል የሚል ትችት እየቀረበበት ይገኛል። በርካታ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮች ሀገሪቱን እየፈተኑ ባሉበት በዚህ ወቅት ሰይፉ የሚያነሳቸው አንዳንድ ጥያቄዎች በርካቶች ዘንድ ተቀባይነት የሌላቸው ሆነው ተገኝተዋል። ግለሰቦቹ ከደረሱበት ስኬት ይልቅ ለስኬቱ መገኘት የከፈሉት ዋጋ ለሌሎች አስተማሪ እንዲሆን ከማቅረብ ይልቅ ትኩረቱን ሌላ ነገር ላይ አድርጓል የሚሉም በርካቶች ናቸው። በተለይም ግብ ጠባቂው በጥያቄዎቹ እስኪያፍር ድረስ የነበረው ዝግጅት በርካቶችን ምቾት የነሳ መሆኑን መታዘብ ችለናል። ሁለቱም ግለሰቦች ለማወዳጀት ቆርጦ የተነሳው ሰይፉ ፋንታሁን ከዚህ ቀደም በርካታ ታዋቂ ግለሰቦችን ለማወዳጀት ያቀረበው ዝግጅት ውጤት ተገኝቶበታል። በዋናነት ቁጥር አንድ ባለሀብቱ ሼክ መሐመድ አላሙዲንን ከአርቲስት ማህደር አሰፋ ጋር፣ ተወዳጁን አትሌት ቀነኒሳ በቀለን ከአርቲስት ዳናዊት ገብረ እግዚአብሔር እንዲሁም ድምፃዊ ቴዎድሮስ ካሳሁንን ከአርቲስት አመለሰትን ማወዳጀት ችሏል። የዊሃንና አቡበከርን ጉዳይ ጊዜ የሚፈታው ቢሆንም በዝግጅቱ ላይ የቀረቡ ጉዳዮች ለአድማጭ ተመልካቹ የሚመጥን ሆኖ አልተገኘም በሚል ቅሬታዎች በመቅረብ ላይ ናቸው። ለዛሬ ያዝንላችሁ መረጃ የተከታተላችሁትን ይመስላል። ተጨማሪ መረጃ እንዲደርሳችሁ ቤተሰባችን ይሁኑ እያልን በሌላ ጥንቅር እስክንገናኝ ቸር ይግጠመን።